ዋጓን ጋይስ ዌልካም ባክ እናቱ ዛሬም እንደተለመደው በአዲስ ቪዲዮ ተመልሰናል። ዛሬ የምንጀምረው ከታላቋ ጀርመን ፍራንክፈርት ነው። ከለንደን እዚህ የመጣ ነው ለቴዲ አፍሮ ኮንሰርት ነው። ቲክታክ ላይ የምታውቁኝ ፕሮሞት እያረኩ ነበር። ለስራ ነው የመጣ ነው ማለት ነው። ከአንድ ወር በፊት መተን ነበር። አሁን ለሁለተኛ ጊዜ ነው ፍራንክፈርት ከተማ፣ ለጀርመን ደግሞ ሶስተኛ ጊዜ። በዚህ 2 አመት ውስጥ ሶስቴ መጥቻለሁ። በዚህ 2 ወር ውስጥ 2 መጥቻለሁ። ዋው ጀርመን። ኤኒዌይ ከተማውን ዞር እያልን ኮንሰርት ሰዓት እስኪደርስ አሳያችኋለሁ። ምን አለ ስለ ምግቦቹ፣ ስለ ሀበሻ ምግቦች፣ ስለ ሀበሻው አኗኗር፣ ከተማው ላይፍ ስታይላቸው እንዴት ነው ምናምን የሚለው አብረን እናያለን። ተከታተሉ። እስከ ኮንሰርት ድረስ አብረን እንሄዳለን። ሌትስ ጎ። ከተማው ጽድት ያለ ነው በጣም ማለት ነው እና ተመችቶኛል። ስፔሻሊ ከለንደን ለየት የሚያደርገው አስፋልቱ ሰፋ ያለ ነው፣ ለቀቅ ያለ ነው። ታክሲዎቹ ደግሞ እንደዚህ እንደ ኤርትራ የሚባለው እንዲህ የእግረኛ ነው ግን ይሄዳል። እያያችሁት ነው፣ እግረኛ ነው ይሄዳል። እዚህ እግረኛ ህግ ያከብራል። ድራይቭ የሚያደርግ ሰው ህግ ያከብር ማለት ነው። እኔም ምን አሉ ላስት ታይም የመጣው ሰዓት ግሪን ሳይበራ እግረኛ ከሄድክ ፖሊስ ከያዘ 60 ፓውንድ ትቀጣለህ። ዩሮ ያው እኔ አሁን አልሄድም። እግረኛ ሲቀይር ነው የሚሄደው። ተማ መጓጓዣዎችን እስኪ እንደ ባጃጅ፣ ባቡር፣ ትሬን፣ ትራም፣ አገር ቤት ባቡር ነው የሚባለው። በጣም ደስ ይላል ከተማው። ትናንት ነው የመጣሁት። ዞር እያልኩ ነበር። ምግብ ቤቶችን ማይቻለሁ። ምግባቸው አንደኛ ነው። ይሄ ቭሎግ ከተመቻችሁ እዚሁ ከተማ አንድ ቪዲዮ ቀርጻለሁ። ካልሆነ ግን ወደ ፓሪስ ልሄድ እችላለሁ። ፓሪስን ደግሞ እናያታለን። ኤኒዌይ ስለዚህ ሀገር ስነግራችሁ ኮንሰርት ከመድረሱ በፊት አሪፍ ነው። ሰዎቹ ምናምን ፒስ ናቸው። ስፔሻሊ ፍራንክፈርት ማለት ነው። ብዙ ሀበሻ ምግብ ቤት አለ፣ ግን የኤርትራዎች ነው። ኤርትራ ተቆጣጥረውታል ማለት ይቻላል። ሌላ እዚህ ቤት ብዙ ሀበሻ የሚገናኝበት ነው። እኔ ራሱ ከስንት ሰው ጋር ተገናኘ። ሞል ነገር ነው እና ብዙ አይነት ነገሮች አሉ። ሄሎ ቴንክ ዩ ቬሪ ማች። እኔ ደች አልችልም እና አብዛኛውን ሰው የሚያወራ በደች ነው። ንግባ እስኪ ሞል ውስጥ ዞር ስንል አንድ ሰው አግኝተናል። እንግዳ እንዴት ነው? ወደ ዋናው ጨዋታ እንመለሳለን። በመሀል እንግዳ አግኝተናል። እንዴት ነው? ሰላም። ማንን በል? ኤደን። ከየት ነው? ፍራንክፈርት። ዛሬ ኮንሰርት እስክንሄድ ድረስ ፍራንክፈርትን ዞር እያልን ከሷ ጋር ነው የምናየው። ተከተሉ። የፍራንክፈርት ባህላዊ ምግብ ምንድን ነው? የጀርመን ከባብ። እሱ ባኛም ጋር አለ። ሌላማ ከሪቦስ። ኦኬ ብቻ ወይ አንዱን እንሞክረዋለን አብረን። ማያስፈራ ከሆነ አንድ ከባብ ስንት ነው እዚህ ሀገር? አሁን 9 ያጠግባል። 3 በ10 ብር መዋል አይቻልም። ከጠጣህ በኋላ ብዙ በ10 ብር መዋል አይቻልም። እሺ ጋብዛለሁ ብላለች። ጋይስ እንሄዳለን። ዛሬ ጋባዥ አግኝተናል። ዩቲዩብ አለሽ፣ ቲክቶክ አለሽ፣ ምን አለሽ ንገሪያቸው። እኔ ኢንስታግራም ብቻ ነው ያለኝ። መርካቶ ኪት እዚህ ጋር የተጻፈው ፎቶግራፈር ታሚ እንዴ ፎቶ ትሰራለሽ? እውነት? I'm a journalist by the way. ኦኬ ተዋውቋት። እዚህ ስፔሻሊ ፍራንክፈርት ያላችሁ ምናምን ማግኘት ትችላላችሁ። እዚህ ጋር አስቀምጥላችኋለሁ ኢንስታግራም። እዚህ አካባቢ ነው ሰፈርሽ? ያ ምን አይጥ ምናምን ያስገብተው የምርሽ ነው? እና በጣም ዲርቲ ነው እና ሁል ጊዜ መንግስት ይዘጋል። ሁል ጊዜ every 2 months ማራይ ምን ሁሉም ሰው እዚህ ያውቃል። አረባ እኔ ጉዲ ተበሉ
ይጣፍጣል እያሉ እዚህ ያመጡ ነው ሲያበሉኝ የነበረው እኮ። ወይኔ ማን እዚህ ያመጣ? ጓደኞቼ ከለንደን ጥሬ ስጋ እኮ ነው ደግሞ በስማ ክትፎ ምናምን። እኔ በጣም ደርቲ እኮ ነው ኪችን። እውነት በእውነት ሁሉ ጊዜ በስማ ቆይ ልክላችኋለሁ። ይቀርጫለሁ። ወይኔ ጉዴ። ፖሊስ ጣቢያ አንቺ ኦልድ ነው አይዘው ታውኑ ላይ ማለት ነው ጋይስ፣ ከተማው ላይ ያረጁና አዳዲስ ፎቆች ነው የምናየው። እዛ ጋር ነው፣ እዚህ ጋር ኦልድ። ይሄ ፖሊስ ጣቢያ ይሄ በጣም ነው ያስፈራል። ዋው! እና ምን እናደርጋለን? ብዙ አዳዲስ ፎቅ አለ፣ ብዙ ደግሞ ኦልድ አለ። እዚህ ጋር አዲስ ነው፣ እዚህ ጋር ደግሞ አሉ። ሌላስ ምን ለየት ያለ ነገር የት የሚያደርገው በቃ ብዙ ኦልድ አዲስ ማሮጌ ፎቆች ነው የምታያቸው። እቺ ወታደር ነች፣ ያ ጀርመን ወታደር። እዚህ ለየት የሚያደርገው ምንድን ነው? እዚህ ከተማ ላይ ፍራንክፈርት ሰዎቹ I think we are open ዜጎቹ Frankfurt is the best actually. Whole Germany, Frankfurt. ከዚህ ሀበሻ ኮሚኒቲ እዚህ እኮ ነው የሚቀመጠው። ያ ሌላ ሲቲ ምናምን ሄደሽ ታውቂያለሽ? ያ of course. ግን በርሊን አይረባም። ከልን እንደ ፍራንክፉርት ናት ትንሽ። ብዙ ደግሞ ጃንኪዎች አሉ እንደዚህ ድራግ ምናምን ይሸጡ። እኔ እያየሁ ፖሊስ ምናምን እያያቸው ይሸጣሉ። of course እንዳትገጭ ቪሎግ እየሰራች ተገጨች ነው። ደግሞ ጋይስ ትሬን ስቴሽናቸው ነው፣ የባስ ጣቢያ ነው የሚባል በአማርኛ። ትሬን ስቴሽናቸው ዛሬ እንዲሁም ኖርማል ቀን ነው፣ ግን ቢዚ ነው። ሀገር አቋራጭ ነው፣ ወደ አውትሳይድ ምናምን የሚሄደው ነው። ባይ ዘ ዌይ ትራንስፖርት ሲስተማቸው በጣም ደስ ይላል እና ደግሞ ቅናሽ ነው። ይሄ እንደ እኛ ሀገር በጣም ኤክስፔንሲቭ አይደለም። 80 ብር ቆርጠህ ምናምን ሲሉ ነበር ለአንድ ወራ። ያ ከኢሮፕ ምናምን ይመጣል ወይስ ከዚህ ሀገር ብቻ ነው? ከኢንግላንድ ምናምን ከኢንግላንድ ገና የለው። ጣሊያን፣ ፓሪስ፣ ኦኬ ኦኬ ዴንማርክ፣ ኔዘርላንድስ ኤኒዌይ ትሬን ስቴሽናቸው ነው። ለዛ ነው ክራውድድ የሆኑ ቢዚ የሆነው። እንወጣለን፣ ምግብ እየፈለግን ነው። ከዛ እንወጣለን። አሁን ሌላ የሚታይ ምን አለ? ወደ ግራ የዚህ ሀገር ቢቲ አይተሻለ ተመስጦ ነው የራሱ ሀገሬን ቢቲ ሰርቶ ነው የሚበላው። እንደኛ ሀገር አይደል። እቺ በጣም ነው የሚያምር ቪውዋ። ከዚህ ጋር እንሻገር። ነይ ነይ ህገ ወጥ ነው እኮ እያልኳቸው ነበር ቅድም እኮ ሰው ብሎኛል። እንዲህ ግን ቅጣት አለው አ በጣም ስንት ብር? እንጃ 50 ብር 60 ብር 70 ብር 60 ብር እያሉ ነበር። ጸባይሽ ታይቷል። እዚህ ጋር ይሄኛው ባስ ነው፣ ይሄኛው ደግሞ ትራም። ኦ ማይ ጋድ እውነት ለየት እዚህ ይሄ እዚጋ ከዛ ወደ ደብ አሁንም ገና እንሄዳለን። ባይ ዘ ዌይ ላስት ታይም እዚህ ነበር ሆቴል ያስኩት ለኳሱ የመጣው ሰዓት። ሊዮናርዶ የሚባል ኖ ያ ዘ ፍራንክ ምናምን አሪፍ ነው፣ ደስ ይላል። እዚህ ጋር አሁን የማሳያችሁ ደግሞ ጃንኪዎች የሚበዙበት ሚድ ምናምን ይሸጣሉ። እዚህ በቃ ይጠጣል። ኖርማል ሰዎችም አሉ። እነዚህ አይደሉም ግን አሉ። እነዚህ ይትፍታ
የሚያስፈራው ሰፈር የት ነው? ታውኖስትራስ ኦኬ። በጣም ዳንክቻሉ በመርፌ አንዳንድ ጊዜ ይሩጣሉና ይወጋሉ። ኧረ እባክሽ ከዛስ ምንድን ነው የሚያደርጉሽ? ቴምፕል ራን ታውቃለህ? ቴምፕል ራን በቃ ደረስን። ዋው ዋው ዋው! ከተማው ይሄን ነው የሚመስለው ጋይስሽ። እንዲሁም በታክሲ በኡበርም በምንም ሳንሄድ በእግር ሁሉንም ትራንስፖርት እያሳየናችሁ፣ ትራም አሳየናችሁ፣ ታክሲ፣ ባስ፣ ኡበር፣ ኤኒ ቴስላ ምናምን መኪና ነው እዚህ የሚጠቀሙ። እዚች ጋር እያልሽ ስንት ደቂቃ 40 ደቂቃ ሊሆን ቻንጎ ኦኬ ኦኬ ኦኬ። እዚህ ሌቦች ናቸው። ወይኔ እንዴት እንደምሮጥ አታውቂም አንቺ። እዚህማ መርካቶ አንቺ መርካቶ እንዴት አወቅሽ? ሰፈር እኮ ነው። አይደለች እዛ ነበርሽ? አክቹሊ እኔ ኳስ ሜዳ ነኝ። ኳስ ሜዳ እና መርካቶ እና ኤርትራ ውስጥ መቀሌን አታውቂም? አይ ሚን መቀሌ አይደለም ግን ተብራራ አስመራ እዚህ ነው። ግቢ እስኪ የሆነ ምግብ ቤት አለ ማርያም ግቢ ደስ ይላል። የሚገርም ምግብ ቤት ነው። ቁጭ ብለን ነው የምናዘው። እና ውጭ በሬን ነው መብላት የምትፈልገው? ኧረ እዚህ እንጂ መጀመሪያ አዘን ቁጭ የምንለው ወይስ ካዘዝ በኋላ? ምግባችን መጥቷል። 5 ደቂቃ ውስጥ ነው የሚመጣው። አንቺ ምንድነው ይሄ ስሙ? ማንዲ የየመን ምግብ ነው። የየመን ጣፍጣላ በጣም ስንት ብር ነበር? ቆይ ላሳያችሁ። ይሄኛው ሚዲየም ነው 32 ነው። እቱ ጋር ነበር ያየነው። ያ እዚህ ጋር ያ ይሄ ነው። መታችሁ ካዘዛችሁ ሚዲየም ነው። አይ 30 አሬ ኤክስ ላርጅ ነው። ታይ ሚዲየም ነው በጣም ትልቅ ነው። ሚዲየም 32 ላርጅ 43 ኤክስ ኤል 54 ኤክስ ኤክስ ኤል 65 በስመ አብ። ይሄ ዝም ሙሉ በጉ ነው ማለት ነው 65 ሚሽር። ይሄ የተባረከ ጋይስ ልንበላ ነው። ስናፕ እናደርጋለን። እንደማን ልታረጊ ነው? ስናፕ እናደርጋለን። ከዛ ወተን ወደ ኮንሰርታችን እንሄዳለን። ይሄን ከበላን በኋላ ተከተሉ። ላይት አድርጊ። ፏ ብልጭ ብለናል። ጀርመን መስለናል። ልብሳችን ቀይረን በአዲስ መንፈስ ሻወራችን ወስደን ወጥተናል። ጉዞ ወደ ኮንሰርት። ሙሉ ጀርመንን ጠዋት እያሳየኋችሁ ነበር። ዞር ዞር እያልን አይታችሁታል። እኔ ደግሞ ቅድም እንደነገርኳችሁ ይኸው ከየጀርመን ጀለሶቼ ጋር ነን። ቴንኪዩ ብራዘር። ማንም በል ከየት ነው? እስኪ ራስን አስተዋውቀን። እዚሁ ነው? ያ ይኸው እየሄድን ነው ወደ ኮንሰርታችን ጋይስ። ሱዛ ያለውን ድባብ በደንብ እናያለን። አንድ ጀለስ የደወለሽ ሄሎ፣ ፋይናሊ ደረስን። ዳንክሽን ነው። እስኪ አዋራቸው የሆነ ነገር በላቸው በጀርመን። አዲስ የጀርመን ፍሬንዶቼ ናቸው። ከዚህ በኋላ ስመጣ እንገናኛለን። ተዋወቃችኋላ? ፒስ ብራዘር። እንጂ ማነች በጀርመንኛ የሆነ ነገር ቢያቸው የሆነ ነገር ቢያቸው በጀርመንኛ። Hallo, wie geht's dir? Alles gut bei euch? Heute wir haben eine gute Image. Ciao, ja? እሺ ብራዘር ቴንክ ዩ። እስኪ ሽቶአችንን ትላል። ሽቶ እንሽተት።
ምን እንደሆነ ታውቃላችሁ? ደረስን ጋይስ። ሰልፉ በጣም ብዙ ሰው ነው ያለ። በጊዜ ስላልመጣሁ መግቢያ ገና አልተከፈተም። ሰላም ነው? እንዴት ነው? አማን ሁሉ ሰላም አለን። ብራዘር ቢስ ነው አለን። እንዴት ነው? ይመችሽ። መልካም መዝናናት። እመጣለሁ። ቢስሽ እሺ። ገብተናል። ፋይናሊ ገብተናል። እንዴ ቪአይፒ አለ፣ ኖርማል አለ። በጣም ብዙ ነው። አዮባ አንተ ፍቅር ቀንስ አጭ ላይ እንዴት ነው? አማን ነው እንዴት ነው? ተላከና ሰክሮ ይዮም ያላ ይቆረኔ ቆርጣሉ። ላሳያችሁ ድባቡ ላሳያችሁ። ገና ሰው እየገባ ነው። ሰላም አለን። አዋን እንኳን ደህና ቆያችሁ። በጣም ነው የማከብርሽ። ከእንግዲህ ከእንግዳ እኔም እወድሻለሁ። አይሻለሁ። አሁን እየሰራሁ ሰላም በያችሁ አለን ብራዘር። ፎቶ አንድ ፎቶ እፈልጋለሁ በኋላ። እሺ እንነሳለን። እሺ እሺ ሰላም ነው። አማን ሰላም ሰላም አለን። አማን ነው። ከታያላችሁ በዩቲዩብ እና በቲክቶክ ነው የማውቅሽ። እኔ ለንደን ቲክቶክ ላይ ትነሻ አካል ያ ደስ ይለኛል። ያንሳ እሷ ታንሳ አያት ብራዘር ይላል። አይ በያቸው እዚህ ጋር ንጹህ ኢትዮጵያዊ ነው። ይመችሽ ብራዘር። ያ ደስ ይለኛል። ገቤ እዚህ ጋር የእሷ አነሳስና ያንተ ግን ይለያያል። ዋው የሰው መውደድ ይስጣችሁ። ፎቶ ዋው እንዲህ ሲሆን ደስ አይልም? ጋይስ በስራ ሰላም ነው አለን። ሁሉ ሰላም ሁሉም አለ። ሁሉም በቃ ሰላም ስላችሁ ደስ አይል? በቃ ዩቲዩብ አንዳንድ ጥሩ ነገር ሲሰሩ ትላለህ። አይ ነው እዚህ ጋር ትልቅ ደረጃ አልደረስክም ምናምን ልትሉ በሏ። ብቻ ዞር እያልኩኝ አሳያችኋለሁ። አሁን ደግሞ ቪአይፒ እንሄዳለን። ገና ሰው እየገባ ነው። ላሳያችሁ። አዳራሹ ይሄ በጣም ሂውጅ ነው። ሮፍናንም እዚህ ነበር ያለው። ይሄ ደግሞ ቪአይፒ ነው። አሁን ቪአይፒ ላይ እንገባለን። እየተጨፈረ ውጩን ደግሞ እንቀርጥና እንገባለን። እሺ ጋይስ ማንም ቲክቶከር ዩቲዩበር የለም ከኔ ውጭ ዛሬ። ያሳዝናል።
ለንደን አሜሪካ ይላል እዚህ ጋር ዩኤስኤ ለንደን ዩኤስኤ ባይዘው እንኳን ሰላም መጣ። እንኳን ሰላም ለስንተኛ ጊዜ ነው የቴዲ አፍሮ ከዚህ በፊት ጩጮዬ ገብቻለሁ። ይሄ ሜቢ 10ኛ ሊሆን ይችላል፣ ግን ብዙ ገብቻለሁ ድሮ። ባይዘው ካሜራማናችን ነች ከለንደን ሶሪ ከዲሲ ይችላል። እሺ ራስን አስተዋውቅ በደንብ። አልኖስ እባላለሁ፣ ፎቶግራፈር ነኝ። ከዲሲ ነኝ የመጣሁት። አዱ ቪዲዮግራፍ ፎቶግራፍ። አንድ አይነት ስም ነው ያለው። ዘፈኖች ውስጥ ላይቀር ይችላል ሊዘፈን ይችላል የምትለው የቴዲ አፍሮ አንድ ዘፈን የምወደው ዘፈን የቴዲ የምትወደው ሳይሆን ላይቀር ይችላል። ፍዮሪና ያ እናያለን። ጓላ አስመራ ፍዮሪና ወደ አስመራ ይላል። እዚህ ጋር ደግሞ ወንድማችን ይላል እስሜ ከለንደን። ለስንተኛ ጊዜ ነው? እኔ የቴዲን ኮንሰርት ለሁለተኛ ጊዜ ነው። ባይዘው በህይወት ያ ለምን አንድ ላይ እኩል ነን። ማረን ለሁለተኛ ጊዜ ነው። እኔ የኔ ጎል በ2 አመት ውስጥ 10 ኮንሰርቶችን መግባት ነው። አንቺ የኔ ጎል በ2 አመት ውስጥ 10 ሚሊዮን ሰብስክራይበር መግባት። ነይ ኢንሻአላህ ኤኒዌይ እስኪ እሱንም እንጠይቀዋለን። ከቴዲ አፍሮ ላይቀር ይችላል ሊዘፈን ይችላል የምትለውን ዘፈን አንድ ሊዘፈን ይችላል። በእርግጠኝነት ሰንበሬ ይዘፈናል እና ደግሞ ማርማሪ ይላል ሁሌ አፌ ሲጠራሽ ምናምን እያቀላመጠ አንድ ሊዘፈን ይችላል። ኢትዮጵያ በኋላ እናያለን። ተከታተል። ሌላ ሰው ነይ አንዴ ሰላም የመጀመሪያ ጊዜ ነው ካለ ፊልተር እያለሽ ታምራለች። ሲጀምር እንኳን ሰላም እንኳን ደህና ቆየን። ለመጀመሪያ ጊዜ ነው ከጊዲ ጋር የተገናኘ። ለስንተኛ ጊዜ የቴዲ አፍሮ? ለስንተኛ ጊዜ? ለመጀመሪያ። እንዴት አገኘሽ? ድባቡ አሪፍ ነው። እንግዲህ ሲመጨረሻ የኢትዮጵያ እሺ ላይቀር ይችላል ሊዘፈን ይችላል ብለሽ የምታስብ የቴዲ አፍሮ ዘፈን አንድ? ኢትዮጵያ አበባየሁሽ። ለምን አበባየሁሽ? ያው እንቁጣጣሽ ነው ድባቡ። እናያለን በኋላ ተከታተሉ። ኪዲ ከጀርመን አሪፍ በጣም ደስተኛ አለሽ። ዋና ይላል ወንድም ገላ ይላል የጀርመኗ ድባብ እንዴ የጀርመኑ ድባብ። እንኳን ሰላም መጣ። ከዚህ በፊት ጀርመን የመጣው ሰዓት ተገናኝተናል። ቴዲ አፍሮ ለስንተኛ ጊዜ ነው ይሄን ኮንሰርት? ለመጀመሪያ ጊዜ ማርያም እውነት ብታምር ጀርመን ታደለ ዛሬ ነው የምታይ። ዛሬ ገና ፈዋበችልን ደስ ብሎናል። ላይቀር ይችላል ሊዘፈን ይችላል የምትለው የቴዲ አፍሮ አንድ ዘፈን አንድ ፍቅርሽ ነው የጎዳኝ ብሎ ፍቅርሽ ነው የጎዳኝ የለም ኢትዮጵያ ሀገር ኢትዮጵያ ነይ ሁለተኛ ሌላ ሰው ኦኬ ኤኒዌይ ቴንክ ዩ ይስሽ ታብቅ ቦስቷል እንዴት ነው ባይዘው የገብተሻል ከዚህም በፊት የቴዲ አንዴ ምን ጥያቄ አለው? ቴዲ በሄደበት ነው የሚሄደው። ያው ምንም ማድረግ አይቻልም። ላይቀር ይችላል ብለህ የምታስብ ሚኒሊክ ጥቁር ሰው ሄዋን ደዋዛ እንጠብቃለን። ያው ምን እንደሚዘፈን አናውቅም። በኋላ ተመኛለህ ከሁለቱ ከተጋበዝ ሲጀመር አይቀሩም። ግን እኔ የፈለከው በቃ ሰምታችኋል። እንግዲህ ተመልካቾቻችን ካልቸለመ ያው በቃ ታጋደርጉ
ቪዲዮ አድርገዋል። ቃል ኪዳን ከጀርመን በጣም ቆንጆ። አመሰግናለሁ። ለስንተኛ ጊዜሽ ነው የቴዲ አፍሮ? የቴዲ አፍሮ የመጀመሪያዬ ነው። የመጀመሪያዬ ዘፈኖችን ታውቂያቸዋለሽ? እዚህ የተወለድሽው ኢትዮጵያ። ሊዘፈን ይችላል ላይቀር ይችላል የምትይኝ አንድ ዘፈን ገምች። ብዙ ሰው ኢትዮጵያ እያለ ነው ባይዘው ጋይስ በኋላ ከተለቀቀ እሷን መጀመሪያ ማስገባት ታዩታላችሁ። ናይስ ቱ ሚት ዩ ላገኝሽ አንቺ እሺ አንሳው አሁን በግድ ነው የምንቀርጸው። እሺ ጋይስ እሺ ማንም በልኪት ነው አናቤ ቃል ኪዳን አስገድዶ ነው ኢንተርቪው ያደርገኛል። አልፈልግም ጀመርኛ አስገድዶ። እሺ ለስንተኛ ጊዜ? የመጀመሪያ ጊዜ። የቴዲ አፍሮ የምትወዱ ዘፈን ወይም ደግሞ ዛሬ ሊዘፈን ይችላል ላይቀር ይችላል ብለሽ የምታስቢው ዘፈን ምንድን ነው? አፄ ቴዎድሮስ አፄ ቴዎድሮስ የሚለው ቢቀርብሽ እኔ በተቻለኝ አቅም ቪዲዮ ሊያበላሸውት ነው። አንተ ነህ እኔ ዋናው መበላሸቱ እኮ ነው። ቴንክ እናመሰግናለን። ባይዘው አንቺ ዋው በጣም በቃ አላስባብሳ ስትሄድ እንዴት ብዙ ቆንጆ ሴት ነው ያለው ጋይስ። በጣም ብዙ ቆንጆ ሴት
10 ብር አገኘሁ። መንገደኛ ነው።
ወይኔ ጉዴ ጋይስ ጥቁር ሰው ዘፈና እነዚህ በጣም ነገረኛ ሰዎች ናቸው። ቻርጅም እያለቀ ነው ጋይስ። ወተናል፣ ጨርሰናል። የዛሬ ወይ ጨርሰናል ወይ አማን ነው አለን አለን ምሳሌ ራ አለን ራ ነበራ ነው አሉ አሉ ውስጥ ናቸው። የዛሬ ቪዲዮአችን ይመስል ነበር ከለንደን እስከ ጀርመን ፍራንክፈርት። ለማንኛውም በቀጣይ ቪዲዮ እስከምንገናኝ በቴዲ ማለት ነው ኮንሰርት እንግዲህ አንቀርም፣ ኢሮፕን ካዘጋጀ አንቀርም። ይመቻችሁ። በጣም ደክሞኛል። ነገ አወራለሁ፣ እቀጥላለሁ። ደህና ነው ባይ